አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ተቀላቀሉ፣ አበረታቱኝ እላለሁኝ። ውድ ቤተሰቦች ዛሬ ደግሞ በአዲስ ጠቃሚ ነገር መጥቻለሁ። እሱም ምንድነው? በዘንጀቢል ውስጥ የምናገኛቸው የጤና በረከቶች። ዘንጀቢል በውስጡ ባለው ቪታሚን ሲ፣ የማግኔዥየም እንዲሁም ሌሎች ንጥረ ነገሮች ለጤና ከፍተኛ ጥቅም እንደሚሰጥ ይነገራል። ከነዚህ መካከል 10ሩ ላካፍላችሁ ሞክሬያለሁ። አንደኛ፣ ካንሰርን በመከላከል ከ17 በላይ ጥናቶች እንደሚጠቁሙት ዘንጀቢል የካንሰር ህዋሳት እድገት የሚያቆም ንጥረ ነገር በውስጡ የያዘ በመሆኑ ከ101 በላይ በሽታዎችን ይከላከላል። ሁለተኛ፣ ማቅለሽለሽን ያስቆማል። ረጅም ጉዞ ከመጀመሪያው በፊት አንድ ሲኒ የዘንጀቢል ሻሂ መጠጣት ማስመለስና ማቅለሽለሽን የመሳሰሉ ችግሮችን ሊከላከል እንደሚችል ጥናቶች ያረጋግጣሉ። ሶስተኛ፣ ጨጓራና የሆድ ስራ ያሻሽላል። ዘንጀቢል የምግብ መፈጨት እንዲሁም የሆድ ጤንነትን የማሻሻል አቅም አለው። አራተኛ፣ የሰውነት መቆጣትን ይቀንሳል። የመገጣጠሚያና የጡንቻ ችግሮች ካለበት ዘንጀቢል ፍቱን መድኃኒት መሆኑ ጥናቶች ያሳያሉ። የዘንጀቢል ሻሂን ከመጠጣት በፊት የተቆጡ የሰውነት መገጣጠሚያ አካባቢን በዘንጀቢል ማሸትም ጥሩ ማስታገሻ ዘዴ ነው። አምስተኛ፣ የመተንፈሻ አካላት ችግሮችን ይከላከላል። ጉንፋን ጋር ከተያያዙ የመተንፈሻ አካል በሽታዎች ለመፈወስ ያግዛል። ስድስተኛ፣ የደም ዝውውርን ያሻሽላል። በዘንጀቢል ሻሂ ውስጥ የሚገኙ ቪታሚኖች፣ ማዕድናትና አሚኖ አሲድ ለደም ዝውውር መሻሻል ከፍተኛ ጠቀሜታ ያላቸው ናቸው። ሰባተኛ፣ በወር አበባ ጊዜ የሚኖር ሆድ ህመምን ይቀንሳል። ሴቶች በወር አበባ ጊዜ የሚኖር ሆድ ህመም ለመቀነስ ሞቅ ባለ ዘንጀቢል ሻይ ውስጥ ፎጣን በመንከር ሆድ አካባቢ ማሸት የሚሰማቸውን ህመም ለመቀነስ ያግዛል። ስምንተኛ፣ በሽታን የመከላከል አቅም ይጨምራል። ውስጡ ባለው ከፍተኛ ንጥረ ነገር ምክንያት በሽታ የመከላከል አቅምን ይጨምራል። ዘጠነኛ፣ ጭንቀትን ያስወግዳል። ዘንጀቢል ጭንቀትን የማስወገድ አቅም አለው። ቶሎ ብሎ ይነገርለታል። ይህም ውስጡ በያዘው ጠንካራ መዓዛና ንጥረ ነገሮች ምክንያት ነው። አስረኛ፣ የተደረጉ ጥናቶች እንደሚጠቁሙት ዘንጀቢል ከአስም ጋር የተያያዙ ህመሞችን የመቀነስ ባህሪ አለው። ጥንቃቄና የጎንዮሽ ጉዳቶች። ዘንጀቢል በአጠቃላይ ለአብዛኛዎቹ ሰዎች ደህንነቱ የተጠበቀ ቢሆንም በተመጣጣኝ መጠን መጠቀም አስፈላጊ ነው። ዘንጀቢልን ከመጠን በላይ መጠጣት ወደ የጎንዮሽ ጉዳቶች ሊያመራ ይችላል። ከነዚህም መካከል ቃር፣ ተቅማጥና የጨጓራ በሽታ ያባብሳል። ከአንዳንድ ከመድኃኒቶች ጋር መጋጨት። ዘንጀቢል የደም ማቅጠኛዎችን እና የስኳር በሽታ መድኃኒቶችን ጨምሮ ከተወሰኑ መድኃኒቶች ጋር ሊገናኝ ይችላል። በማንኛውም ሰው መድኃኒት ላይ ከሆነ ዘንጀቢልን እንደ መፍትሄ ከመጠቀመው በፊት ሐኪምዎን ማማከር አስፈላጊ ነው። ውድ ቤተሰቦቼ፣ ነፍሰ ጡር እናቶች እንደ አጠቃላይ በናቴቱም ሆነ በጽንሱ ላይ ችግር አያመጣም። ነገር ግን መጠነኛ ደም መፍሰስ ሊጨምር ስለሚችል ወደ መወለጃ ጊዜያቸው የተቃረቡ እናቶች ከመጠቀማቸው በፊት ሐኪማቸው ጋር መነጋገር ይኖርባቸዋል። ለአለርጂ አልፎ አልፎ ቢሆንም አንዳንድ ግለሰቦች ዘንጀቢል ለአለርጂ ሊሆን ይችላል፣ እንደ ሽፍታ፣ ማሳከክ ወይም የመሳሰሉት የአለርጂ
ምላሾች ካጋጠሙት ወዲያውኑ መጠቀም ያቁሙና የሐኪሙን እርዳታ ያገኙ። ውድ ቤተሰቦቼ የዘንጀቢል የጤና በረከቶች በዚሁ አላለቁም። ግን እኔ ለዛሬ ይሄንን ነው ያመጣሁት ያቀረብኩላችሁ። በነገራችን ላይ ማንኛውም ተፈጥሯዊ ነገር እጅግ ብዙ ጥቅም አለው። እኛ ግን አናስተውለውም። አገራችን ላይ በተለይ ያው እኛ ሀገር ላይ ያለ አደጉ ሀገሮች ላይ ደግሞ በለጸጉ ሀገሮች ላይ የሌለ ግን እኛ የማንጠቀምበት እነሱ ደግሞ ቢያገኙት የሚጠቀሙበት ብዙ ነገር አለ ማለት ነው። እና እንጠቀምበት እላለሁ። ውድ ሀገሬ ልጆች ሀገራችንን ሰላሟን መልሶ አረጋግቷት በሀገራችን ላይ በተፈጥሮ እነሱ የሚመኙትን እኛ ሀገር ላይ ፈጣሪ አላህ ሱብሃነሁ ወተዓላ ስላደለን ደግሞ በሀገራችን የምንጠቀምበት ያድርገን ቀሪ ዘመናችንን እያልኩኝ በሌላ ቪዲዮ እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ ይላለሁ። መልካምነት ለራስ ነው። አበረታቱኝ። እውነት አያስከፍልም። እናም እወዳችኋለሁ፣ አከብራችኋለሁ ውድ ሀገሬ ልጆች። አላህ ሱብሃነሁ ወተዓላ በያላችሁበት እሱ ጥላ ከለላ ይሆናችሁ። አላህ የጠበቀው ማንም አይጎዳውም። አላህ የገደፈው ማንም አይጥለውም። ስለዚህ አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ፍላጎታችሁን ያሟላላችሁ። ውስጣችሁ ላይ ያለውን አላውቅምና የልባችሁን መሻት ይሙላላችሁ። የምታበረታቱኝ በሙሉ ማለት ነው። መልካምነት ለራስ ነው እያልኩኝ ደግሞ እንደዚሁ ኢንሻአላህ በጠቃሚ ነገር ተመልሼ እመጣለሁኝ። እስከዛው እወዳችኋለሁ፣ አከብራችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።